ከታርጉልኝና አልበላም። የቺክ ፍሌ ሶስ ጊቫዌ ያደርጋል። ኪውከምበር በጉጉት ሲጠበቅ የነበረው ከአሜሪካ ይመጣል ያልኳችሁ ነገር እንግዲህ ፋይናሊ አራይቭ አድርጓል። ከዚህ በፊት እንግዲህ ቺክ ፍሌን አምጥተን ነበር። ቺክ ፍሌ አምጥተን ሞክረን በጣም ብዙዎቻችሁ ወዳችሁታል። ለሶስተኛ ጊዜ ኢትዮጵያ ውስጥ ብቸኛው ሰው ያመጣሁት ነኝ። ዛሬ አራተኛ ጊዜ ይዤው መጥቻለሁ። ሌላ ግን ዛሬ አዲስ የመጣው ነገር ምንድነው ይባላል? ምን ከንተንኩሪ ሽምብራ ኩሪያ KFC ብለህ እንትን ኬንታኪ ፍራይድ ቺክን ያው KFC ወይም ካልሆነ ኬንታኪ ይባላል። ወይም እናንተ ካልሆነ ኬንታኪ ምናምን ብቻ ብላችሁ እናንተ መያዝ ትችላላችሁ። ይሄ አለ። ከዛ እዚህ ጋር ደግሞ from Five Guys በርገር አለን። ያ Five Guys ማለት ጋይስ ለማታውቁት አሜሪካ ውስጥ በጣም ፌመስ የሆነ በአምስት ጓደኛሞች የተከፈተ Five Guys የሚባል ቤት ነው። ከዛ እዚህኛው ጋር ደግሞ ቺክ ፍሌ አለ። የቺክ ፍሌ በርገር እሺ፣ KFC የKFC በርገር አለ ማለት ነው። KFC በርገር አላቸው ጋይስ። በጣም አነጋጋሪ ነው የነሱ ሶስ ተብሏልና ምን ይመስላል የሚለው እናያለን። ከዚህ ጋር ደግሞ የቺክ ፍሌ ሶስ አለ። ሲክሬት ሶሶች አሉ። ሰው የሚጋደለው ለዚህ ሶስ ነው። ስለዚህ ለማንኛውም አሁን ይሄንን ሞክር መጀመር እንትን እንደተባለ ቺዝ ትመጣላችሁ አይደል? ከላይ ትከፍታታላችሁ። ስለዚህ የተባረከውን እናጫውተው። ሄድ ኬት ፋሚሊ ሚልክ ነው እንጂ አሪል ቴስቱ እንደዚህ አይደለም። እዚህ ሲመጣ ትንሽ ቀየር አድርጓል። አሪፍ ነው ጋይስ። እንዲህ በርገር ወይም ደግሞ ቺክን ዲሊቨሪ ያዘ አቆይተህ ምናምን ነገር ስትበላው ብዙም ደስ አይልም። እና የኢትዮጵያ ምግብ በስንት ጣዕሙ ቆይ እኛ ሀገሩን KFC ሞክሯል። KFC ሞክሯል። አሁን ደግሞ ወደ Five Guys እንሄዳለን። ከፈትላችሁ ጋይስ Five Guys የመጣው እንደዚህ ነው። የምሬን ነው የምላችሁ፣ አልወደድኩትም። Five Guys ያ እስኪ ምንም በርገር አይመስልም። እኔ አላውቅም ግን ዳቦ ነው የምታፍተው እንጂ ዩት ጋይስ ተፈዳቡ ነው መሰለኝ እንጂ ዩት ጋይስ ምንም ማለት እንዲሁ አይታችሁት ነው። ከዛም በኋላ ከወደዳችሁት የምትበሉት አይደለም እንጂ እኔ ዳቦ ይጣፍጣል። ዳቦ በእንቁላል አድርገው ስለሚሰሩት ይጣፍጣል። ግን ከታርጉልኝና አልበላም። ምን ትበላለህ? ከታርጉልኝ እወደዋል። ምንም አይደለም። ኬንታኪ ፍራይድ ቺክን ሳንድዊች ሳንድዊችም አላቸው። KFC ኬንታኪ ፍራይድ ቺክን እንጂ ታምራለች። ዳቦዋ ሴክሲ ነገር ነች። እንደከፈታችሁት ያው ፍራይድ ቺክን እንትን ነው። ከዛም በኋላ ይሄ ምንድን ነው የሚባለው? ባይዚ ኪውከምበር ፒክልስ ነው። ራሱ ደስ ይላል። ቺክኑ ለብጆ ላይ አጥንቱ ላለው መሰለኝ አንተ። አይ ሽቶንስ እኔ አልተመቸኝ። አድርጎ ምን አልተመቸኝ? ቃና ደስ አይልም። አሬ ግን ማዮኔዝ ተወድጄዋለሁ። አይመችም። ማዮኔዝ ደስ አይልም። አረ ደስ ይላልማ። የሆነ ቃና ደስ አይልም። የሆነ ሰው የሆነን ቤት አልወደድኩትም ካለ ሁላችንም አልወደድነው ማለት አይደለም። የኔ ቴስትና የሱ ቴስት አወዳደድ ይለያያል። እኔ አሁን ወድጄዋለሁ፣ Five Guys አልወደድኩትም። እሱ ደግሞ ይሄን አልወደደው፣ Five Guys ወዶታል። እና ይለያያል እንደሰው ማለት ነው። ፋይናሊ ማይ ቤቢ ሁሌም ወዳት ሁሌም ይዣት በጣም ማልሰለቸው ቺክ ፍሌ አለች። ቺክ ፍሌ በርገራችን አለች። ያ ጊቫዌ ራሱ አለኝ ጋይስ። የቺክ ፍሌ ሶስ ሰጣችኋለሁ ባይዜ ባሁን አለ እንደ ስትሪንጅ እኔ ሶሳቸው በጣም ነው ኮንዶም ፐርፌክት በጣም አሪፍ ሶስ ለአራት ሰው ጊቫዌ አለኝ። ስለዚህ እዚህ ኮሜንት ላይ ስለ ቺክ ፍሌ በጣም ኢንስፓየር የሚያደርጋችሁና አመጣጡን በደንብ አድርጎ ለጻፈልኝ ሶስት አራት ሰዎች ይሄንን ሶስ ጊቫዌ መስጠት ይሆናል።
የሳይ እንደዚህ ሪላክስ ሙቭ ኦን ፔ ጋይስ የምር ሶሱን መሞከር አለባችሁ። የትም አታገኙም እንደዚህ አይነት ሶስ። አለማውን ለምን እንደሚገደለው ታውን ገባኝ። 5 የቺክ ፍሌ ሶስ አለኝ። ጊቫዌ ነው ለእናንተ ማለት ነው። አንዱ ለኔ ነው። ስለዚህ ለ4 ሰዎች የቺክ ፍሌ ሶስ ጊቫዌ ያደርጋለሁ። ያላችሁበት ድረስ መጥቼ እሰጣችኋለሁ ማለት ነው። ስለዚህ ቺክ ፍሌ እንዴት ነው አመጣጡ፣ ስለ ሶሱ ምናምን ያለውን ነገር ዲቴል ነገር ኮሜንት ላይ ጻፉልንና ፉል ኢንፎርሜሽን ጽፏል ብለን ላሰብነው 4 ሰዎች ላመን ነው 4 ሰዎች ይሄንን እንሰጣለን ማለት ነው ጋይስ። KFC ፍራይድ ቺክን ኮንታክት ምን ነበር? ኬንታኪ ፍራይድ ቺክን፣ ከዛም 5 ጋይስ በርገር ነበረን። ከዛም በኋላ the one in the only the best ቺክ ፍሌ አለ። ከዛም በኋላ ደግሞ የKFC ሳንድዊች አለ ማለት ነው። ሌሎችም በጣም ብዙ ምግቦች እየመጡ ነው ያሉት። በዚህ አጋጣሚ በጣም ደስ ያለኝ እንግዲህ you are በቃ my number 1 ኮንተንት ክሬተር ፉድ ሪቪውየር ብላ ያው ከአሜሪካ እቺን ጊፍት ልካልኛለች። ይሄን በርገር ያመጣልኝ ሰው ነው ያመጣልኝ። በጣም ከልብ አድርጌ አመሰግናለሁ። ስም መጠራት ባይፈልግም ቴንክ ዩ በጣም ያው ፓሪስ መተን መሞከራችን አይቀርም በሚለው ነው ጋይስ። ይሄው ክሬዲት እየተሰጠን ነው ነው። ለማንኛውም መበተኛ ያስፈልገናል። አማን ካለ ሁሌ መበተኛ አለ። ስለዚህ አልቃለች በቃ አልቃለች። ወራዲ መድኃኒት በላት ያው ለበላኑ ነገር መበተኛው እጂ ትሪደንት እና ኤክስትራ አለን። ስለዚህ የነበረን ቆይታ ይሄን ይመስላል። ሌሎች የተለያዩ በርገሮችን የተለያዩ ምግቦችን ከአሜሪካና ከተለያዩ ሀገራት ይዘመተን ደግሞ ሪቪው እናደርጋለን። ሰሞኑን በጣም ብዙ ፓኬጆች እንዲተላኩልን እናንተም ኢንስታግራም ላይ ዲኤም አድርጋችሁ እንግዲህ መላካችሁን እንዳታቆሙ ጋይስ። በጣም አድርጌ አመሰግናለሁ። ከአሜሪካን፣ ከስዊድን፣ ከፓሪስ በጣም ብዙ ሰዎች እየላካችሁልኝ ያላችሁት ወዳችኋለሁ። በርቱ። እኔም ሪቪው ማድረጌን እቀጥላለሁ። ቀጣይ ደግሞ የኢትዮጵያ ምግብና የውጭ ሀገር ምግብ የቱ ይጣፍጣል የሚለውን ኮምፔር እናደርጋለን አብረን። KFC እና KFC የቱ እንትን ይላል የሚለው በቀጣይ KFC አምጥቼ ደግሞ የቱ ይጣፍጣል የሚለውን አብረን እንሞክራለን። ፒዛ ነው መሞከር ያለብን። ፒዛ በርገር ብዙ ጊዜ ሞክረናል፣ ቺክን ብዙ ጊዜ ሞክረናል።